አርእስተ ዜና። የአቶ አማን ፍስሐ ጽዮን ረፍትን ተከትሎ በርካቶች ሀዘናቸውን ገለጡ። ከነዚህ መካከል ብፁዕ አቡነ ሳዊሮስ በአቶ አማን ፍስሐ ጽዮን ህልፈተ ህይወት የተሰማቸውን ጥልቅ ሀዘን ገልጸዋል። መረጃውን ይዘንበታል። ጋዜጠኛ እንዲሁም አርቲስት ነጻነት ወርቅነህን በተመለከተም አዲስ መረጃ ደርሶናል። በ10 ቀናት ውስጥ $81,000 በላይ በጎፈንድሚ መገኘቱ ታውቋል። ሐሴት ተሞልተናል። በኳታር ዶሃ የቅድስት ሥላሴ ቤተክርስቲያን ይመረቃል። በኳታር ለሚኖሩ ኦርቶዶክሳውያን ይህ መረጃ እንዲዳረስ ላይክ አድርጉ። ውድና ክቡራት ቤተሰቦቻችን ዛሬም ኦርቶዶክሳዊ ጥንቅሮችን፣ ኦርቶዶክሳዊ መረጃዎችን፣ ኦርቶዶክሳዊ ትንታኔዎችን እያቀረብንላችሁ የምንገኝ ይሆናል። መረጃውን ሼር አድርጉ፣ ላይክ አድርጉ፣ አዳርሱ እያልኩኝ ወደ ያዝነው ጥንቅር በቀጥታ እናመራለን። በቅድሚያ ከአቶ አማን ፍስሐ ጽዮን ጋር የተገናኘውን መረጃ እንደሚከተለው የምናቀርብ ይሆናል። ብፁዕ አባታችን ብፁዕ አቡነ ሳዊሮስ ነፍሴ ሆይ ወደ ረፍትሽ ተመለሺ፣ እግዚአብሔር መልካም አድርጎልሻልና በማለት የቅዱስ ዳዊትን መዝሙር 116 ከቁጥር 7 ያለውን ርዕስ በማድረግ ሀዘናቸውን ገልጠዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ በሆኑት በአቶ አማን ፍስሐ ጽዮን ህልፈተ ህይወት የተሰማትን ጥልቅ ሀዘን ትገልጻለች። አቶ አማን ፍስሐ ጽዮን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል አገልግሎቷን በኢቢኤስ ቴሌቪዥን አማካኝነት ተደራሽ ማድረግ ትችል ዘንድ ላለፉት በርካታ ዓመታት ነፃ የአየር ሰዓት በመፍቀድ ለቤተ ክርስቲያን ታላቅ ውለታ ያደረጉ ደግ ወንድም ነበሩ። ስለሆነም ቅድስት ቤተ ክርስቲያናችን በወንድማችን አቶ አማን ፍስሐ ጽዮን ህልፈተ ህይወት የተሰማትን ጥልቅ ሀዘን በድጋሜ የገለጸች ለቤተሰቦቻቸውና ለወዳጅ ዘመዶቻቸው እንዲሁም ለኢቢኤስ ቴሌቪዥን ሰራተኞች በሙሉ እግዚአብሔር አምላክ መጽናናትን እንዲያድልና ነፍሳቸውንም በደጋጎቹ አባቶቻችን አጠገብ እንዲያሳርፍልን የዘውትር ጸሎቷ መሆኑን ትገልጻለች። አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ አቶ አማን ፍስሐ ጽዮን ባደረባቸው ህመም በድንገት ከዚህ ዓለም ድካም ማረፋቸውን ተከትሎ የተሰማው ጥልቅ ሐዘን ነው። ስለ አቶ አማን ፍስሐ ጽዮንም በቅርበት የሚያውቋቸው አንዳንድ ጸሐፊያን በተለይም አንድ ጋዜጠኛ ዋለልኝ አስማረ እንዲህ ሲል ደስ የሚለውን ጽሑፉን የነበረውን ክስተት በማውሳት ይቀጥልልናል። ሙሉ ሐሳቡን እንከታተል። መጋቢት 2 2009 ኮልፌም ቆሼ ተደርምሶም ከ130 በላይ ህይወት አለፈም። አማን ከአሜሪካ አዲስ አበባ የገባበት ቀን ነበር። በወቅቱ የሀገር ውስጥ ዜና አስተባባሪ ነበርኩና አንድ ሪፖርት እንደላኩ ነገርኩት። ፊቱ ላይ የነበረው ክብደትና ስብራት መግለጽ አልችልም። ሙሉ የዜና ዲፓርትመንቱ ወደ ስፍራ ሄደም። በርካታ ሽፋንም ተሰራም። በስብሰባችን መጨረሻ በደከመና በለሰለሰ ድምፅ እንዲህ አለን። ይህ ህይወት፣ ይህን አይነት ሞት ለማንም አይገባም። ሁላችንም ከዚህ ህይወት አንድ ስንዝር ብቻ ነው የምንርቀው። ከልቡ ነበር፣ እውነትም ነበር። የአማን ማንነት እንዲህ ነው። አዛኝ ግን ብርቱ ሰው። ከወራት በፊት በአካል ተገናኝተን አወራን። የውስጥ ህመሙን በፊቱ ላይ አታየውም። ረጋ ያለ አንደበቱና በሞቀ ፈገግታው ይሸፍነው ነበር። ጤና እንዴት ነው አልኩት። እሱም አለቃይ ብቻ አልነበረም፣ ሮል ሞዴሌም ነበረም። አረማመዱን
አነጋገሩን፣ እርጋታውን የኮረጅኩት ሰው ደህና ነኝ፣ እግዚአብሔር አለኝ አለም። አስከትሎም ወደ ከፍታ ያመጣኝ እሱ ነው፣ አሁንም አለኝ። በ2010 ዓ.ም አንድ ባልደረባችን የድርጅት ስም በመጠቀም ገንዘብ ሲሰወር ተደረሰበትና ተሰናበተም። እኛ በትልቅ ድንጋጤ ሳለን አማን እንዲህ አለኝ፣ ወንድምህ ነው፣ መስመር ሳታልፍ አግዘው አለኝ። በወቅቱ የአባባሉን ለማወራረድ ደረት ይጎረብጣልና ገንዘብን አልወሰደም እንዴ ብዬ ጠየቅኩት። ምላሹ እንዲህ ነበረም፣ እኔ ከስራ አሰናበትኩት፣ ቀሪው የእግዚአብሔር ነው። ከዚያ በላይ ስለሱ ብዙ አላውቅም። ይህ ነበር አማን ለእኔ ፍትህ ያለው፣ ምህረት ያለው፣ እምነት ያለው ሰው ነው። የወደድከው የታመንክለት አምላክ ነፍስህን በሰላም ያሳርፍልህ። በዚህ ጽሑፍ እንድትረዱኝ የምፈልገው የሐዘን ስሜቴን ሳይሆን ምን አይነት ሰው ሀገር እንዳጣች ነው። አንጋፋና የሚወዳትን ተዋናይ ለኢንተርቪው ጠርቼ በመጠባበቅ ላይ ሳለው ያረፈደችው አማን ጋር እያወራች እንደሆነ ሰማው። በወቅቱ ከሥራ የተገለለች በህመሟ በመሆኑ ውይይታቸው ስለምን እንደነበር ለመረዳት አልቻልኩም። ሳገኛት ግን ከመጠየቄ በፊት አማን ጋር ተጨቃጨቅን። ስልኬን ማን እንደሰጠው አላውቅም። ደውሎ የቤት ክራይ ከፈለ። ዋሌ የዛሬ ዓመት እኮ ጀምሮ ነው ስትል፣ ታዲያ ይህ ምን ያስጨቃጭቃል አልኩኝ የነገሯን ጭራ ለመያዝ። በፈገግታ እግሬን አሞኝ እያነከስኩ የመጣሁት በፕሮግራማችሁ ላመሰግነው ነበር፣ ግን አይሆንም አለ። እኔ ግን አመሰግነዋለሁ፣ ከፈለጋችሁ ቁረጡት ነበር ምላሿ። እንዳለችውም አመሰገነች። ይበልጥ የገረመኝ የአማን አመክንዮ ነበረም። ለመመስገን ቦታ ያልነበረው ሰው አትቁረጡባት ደስ የሚላት ከሆነ አለም። የልቧን መሻት ከምቾት ነበር ያስቀደመው። ይህን ልብ እናም ሐቅ ነበር መሆን የፈለገው የሞከረውም። አንድ ባልደረባዬ በህመም ስራው በለቀቀ ሰሞን ኮሪያ ሆስፒታል ገባም። ስማ አንተ ቢዚ ስትጫወት አለቃ ለጥየቃ ቀደመ አለኝ በስልክ እየሳቀም። አማን ቀደመኝ? ጠየቅኩት። አዎ። ሙሉ የሕክምና ደረሰኝን ይዘህልኝና ተባልኩ አለኝ። ስንት እንደዚህ አይነት ታሪኮችን አውቃለሁ፣ እጅግ በርካታም። ዛሬ ያጣነው አለቃ ወይንም የግል ሚዲያ ያለው ባለሀብት ምናምን አይደለም። የቀዘቀዘ ልብ፣ የሞቀ ደም ያለው አባትም ጓደኛ መሆን የሚችል ሰው ነው። ኢቢኤስ ገባ 25 ዓመቴ ነበር። ከቤት ወጥቼ መኖር ጀመርኩ። ከ3 ወራት በኋላ ይመስለኛል ሕይወትን ትወደዋለህ አለኝ። ለዚህ ድንገተኛ ጥያቄ መልስ አልነበረኝም። የተረዳሁት ንግግራችን ያለቃዬ አይነት ስላልነበረ በሕይወቴ ፍራሽ ላይ የምተኛ ላንተ መስራት ስጀምር ነው አልኩኝ። የንግግሬን ክብደት መመዘን የቻልኩት ከፊቱ አንብቤ ነው። ያ ገጽታ ኃያል ነው። ያ አሰሪ አልነበረም። ታላቅ ወንድምህ አንጀቱን ሲወድስ አይነት እንጂ። ከደቂቃዎች ዝምታ በኋላ ጥቅምት ወር ድርጅቱ ሲቀላቀል የነበረን የቅጥር ውይይት አስታወሰኝ። ኢቢኤስ መስራት የፈለገው ለደሞዝ ከሆነ አትድከም፣ እኔ የምፈልገው ኢቢኤስ ተጠቅሞ መለወጥ የሚፈልግ ጋዜጠኛ ነው። ለራስህ ብለህ ከሰራ ኢቢኤስን ትቀይራለህ። ይህ ነበር ስምምነታችን። ደሞዜም በቀጣይ ወር ተስተካከለ። እኔም ራዕይ የሚባለውን ትምህርት አገኘሁ። ብዙ ውይይቶች አለማወቄን ያሳዩኛል። አማን ያሳባር ሆኖ ምንም እንዳልገባ ሰው ነው። ሲደብተኝ ዙሬ የማዋራው ካርታ ጠቋሚ እሱ ነው። በአሜሪካ ኑሮዬ ቶሎ ብለ ወደ ሞያህ ተመለስ የሚል መካሬ ነው። ከወራት በፊት በአዲስ አበባ በአካል መምህሬ ነህ ስለው ፊቱ ላይ የነበረው ፈገግታ ከህሊናዬ ይቀመጥ። እንደ ሞያ ልጅነታችን ከለጋሲው ጋር እንኖራለን። ነፍስ ይማር። ይህንን ከ1972 እስከ 2026 እንደ ፈረንጆቹ አቆጣጠር የቆየውን የወንድማችንን የአቶ አማን ፍስሐ ጽዮንን ጉዳይ ብዙዎቻችን ተመልክተናል፣ ሰምተናል፣ ልባችንም ተሰብሯል። ነፍሱን በደጋጎቹ ቅፍ እንዲያኖርልን እየተማጸንን ወደ ቀጣይ መረጃ እናመራለን። የነጻነት ወርቅነህ አስደናቂው ታሪክ። በ10 ቀናት ውስጥ $81,000 ተሰበሰበ። የነጻነት ወርቅነህ የፍቅር ድልድይ የአርቲስት ነጻነት ወርቅነህ ዝክረ ክብር
በድንገተኛ ህልፈት የተለየን ተወዳጁ አርቲስትና ጋዜጠኛ ነጻነት ወርቅነህ ነፂ በህይወት ዘመኑ የዘራውን ፍቅር ዛሬ ለቤተሰቦቹ ታላቅ የድጋፍ ማዕበል ሆኖ እየተመለሰ ይገኛል። አርቲስቱን ባለቤትና 3 ህፃናት ልጆች ለመርዳት የተጀመረው ዓለም አቀፍ የገንዘብ ማሰባሰቢያ ዘመቻ በኢትዮጵያና ኤርትራውያን ዘንድ ባልተጠበቀ ፍጥነት ከፍተኛ መነቃቃትን ፈጥሯል። የ10 ቀናት አስደናቂው ጉዞም የታለመው ግብ $100,000 ሲሆን እነሆ ደግሞ እስካሁን የተሰበሰበው $81,000 የቅዱ ስኬት 81% ደርሷል። የሃዝ በየቀኑም በከፍተኛ ፍጥነት እያደገ ይገኛል። ይህ ነጻነት ወርቅነህ በህዝብ ልብ ውስጥ ያለውን ጥልቅ ቦታና የጥበብ ድልድይነት ዳግም ያስመሰከረ ነው። ድጋፉ ለነፂ ልጆች የወደፊት የትምህርትና የኑሮ ዋስትና እንዲሆን ታስቦ የተዘጋጀ መሆኑን አስተባባሪዎቹ ገልጸዋል። አርቲስት ነጻነት ወርቅነህ በህይወት ዘመኑ በፈገግታውና በሳቂታነቱ ሁላችንም ሲያስደስት እንደነበር ሙን ነው። ዛሬ ደግሞ እኛ የእርሱን ቤተሰቦች በማገዝ ውለታውን የምንመልስበት ታሪካዊ ወቅት ነው። ቀሪ 19%ን ለማሟላት የእርሶ ድጋፍ ወሳኝ ነው። በገንዘቡም ሆነ ይህን መረጃ ለሌሎች በማዳረስ የቀረውን የነፂን ቤተሰቦችን የብቸኝነታቸውን መልስ እንመልስ ዘንድ እነሆ ጥሪ እናቀርባለን። ወደ መጨረሻ መረጃችን ስናመራ በኳታር ያሉ ኦርቶዶክሳውያን ይህን መረጃ አድርሱላቸው። በኳታር ለሚኖሩ ኦርቶዶክሳውያን በሙሉም የቤተ ክርስቲያናችን የምርቃት በዓል በጉዞም በይፋ የምናስከብርበት ስነ ስርዓት እነሆ ዛሬ ነው። ዶሃ ኳታር ለብዙ ዓመታት በጉጉት ሲጠበቅ የነበረውና የብዙዎች ጸሎትና ድካም ውጤት የሆነው የቤተ ክርስቲያናችን የምርቃት በዓል ጉዞ በይፋ የምናበስርበት ስነ ስርዓት በድምቀት ይከናወናል። በዚህ ታሪካዊ የታላቅ ብስራት አካል እንዲሆኑ በበረከቱ እንዲሳተፉ ጥሪ ተላልፈዋል። ክስተቱ የቤተ ክርስቲያን የምርቃት በዓል ጉዞ በይፋ የምናበስርበት ምሽት 12:30 ፒኤም ቦታ ዶሃ ጽራሪያም ቅዱስ ሥላሴ ቤተ ክርስቲያን ጥሪ በኳታር የሚገኙ ኦርቶዶክሳውያን በሙሉ እንዳትቀሩ ተጋብዛችኋል። የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንመለሳለን። እስከዚያው ተሰናበት። ሰናይ ቆይታ ይሁንላችሁ።